ቤታችሁ ከሚመጣ እንግዳ በላይ ለልጆቻችሁ የበለጠ ቦታ ስጡ። የልጆቻችሁን ምቾት አስቀድሙ። ያ እንግዳ የፈለገ ትልቅ ሰው ቢሆን በቤተሰቡ ወንድማችሁ ቢሆን ቤስት ጓደኛችሁ ራሱ ቢሆን ማለት ነው ልጃችሁ መታ የሆነ ምቾት እየነሳኝ ነው ካለች እሷን ማስቀደም ያስፈልጋል፣ ማመን ያስፈልጋል። እሱማ እንደዛ ያደርግም አያስቸግርም ምናምን አይባልም። እሺ ይሄንን ማውራበት ምክንያት አብዛኛው ጊዜ ድንግልና በቀዶ ጥገና ለማሰራት ኦር ደግሞ ልጅ እያለው የሆነ ነገር ተፈጥሯል ድንግልናን ቼክ አድርግልኝ ብለው የሚመጡ ሴቶች ተመሳሳይ ታሪክ ነው ያላቸው። ይሄም እንዴት ነው ቤተሰብ ውስጥ በዘመድ በጣም በሚታመን ሰው አብረው እያደጉ ኢቭን እንደ ወንድም ራሱ አብረው እያደጉ ቤት ውስጥ እየዋሉ ጥቃት እያደረሰባቸው ቤት ውስጥ ግን ማን እኔን ያምነኛል? እሱ እኮ እንደ ልጅ ነው፣ እሱ እኮ እንደ አባት ቤተሰባችንን ቀጥ አድርጋ የያዘልን ሰው ማንም እኔን አያምነኝም በሚል ተደብቀው ነው እስከዛሬ ደስ ሲኖሩ የነበረው። ስለዚህ ሴት ልጅን ማለት ነው አንደኛ በጣም ኦቨር ፕሮቴክቲቭ መሆን ያስፈልጋል። ከዘመድ ጋር፣ ከጎረቤት ጋር፣ ከአባት ጓደኛ ጋር ኤኒ ሜል የሆነ ሰው ሲመጣ ሰፋ ያለ ባውንድሪ ማስቀመጥ። ከዛ በተጨማሪ ደግሞ የሆነ ነገር ቢፈጠር እሷ የበለጠ እንደምትታመን ማወቅ መቻል አለባት። ኮምፈርታብል ቢቻል አሳባቂ የሆነ ልጅ አሳድጉ። ልክ የሆነ ነገር እንደዚህ ሲባል እሷማ ታሳብቃለች ብሎ የማይሳፈጡትን ልጅ በጣም ክሊር የሆነ ኮሚኒኬሽን እንደ ቤስት ፍሬንድ ቅርበት ያለው አይነት ቤተሰብ ስትሆኑ ገና የሆነ ሰው ሲጠጋት ይሄ እንደዚህ ሊያደርገኝ እየሞከረ ነው ብሎ የሚያሳብቅ ሴት ልጅ ለማሳደግ ሞክሩ። ወንድ ልጅም እንደዛው። ልጆቻችሁን ኦቨር ፕሮቴክት አርጉ። ጥቃት ደርሶባቸው እንደዚህ እየተሳቀቁ ከዛ ኋላ ይሄው ትዳር ሽሽት፣ ከዚህ በኋላ ማን ያገባኛል፣ በዛ ሰዓት የተፈጠረውን ማን ያምነኛል። ስለዚህ እንድትረዱልኝ የፈለኩት ነገር አብዛኛው ጊዜ ጥቃት የሚደርስባት ሴት ልጅ በቅርብ ሰው ነው፣ በዘመድ በአባት ጓደኛ፣ በጎረቤት እንደዚህ ቅርብ ባለ ሰው ነው እንጂ ከውጪ ጥቃት የመፈጠር እድሉ ዝቅተኛ ነው። የሚፈጠርባቸው እድሜ ደግሞ ገና 8 ዓመት 9 ዓመት ከዛም በታች ሊሆን ይችላል። ስለዚህ ክሊር ኮሚኒኬሽን አስቀምጡ። ከዛ ውጪ ደግሞ ልጆቻችሁን ኦቨር ፕሮቴክት አድርጉ። ማንም እንዲጠጋ ማንም ጋር እንድታደር ጓደኛም ቢሆን ዘመድም ቢሆን እኩያዋም ቢሆን ትንሽ እድሜ ነው የሚለያዩት ራሱ ቢባል አብራ ማደር መከልከል መቻል አለባችሁ ለማለት ያህል ነው። ቴንክ ዩ